እንኳን ወደ እናቴ ቤት በሰላም ተመለስ። ደሞ መጣ። ደና አርፌ ነበር። ከአንዳንድ አስመሳይ ሰዎች አንተ ጠብቀኝ። እኔ እንዳይሆን ብቻ አስመሳይ ያልከኝ ወጣኝ። አንቺ ነሽ ብዬሻለሁ። ከኔና ካንተ ውጪ እዚህ ሰው አለ? እሱስ የለም። አያቴ ምን ነው አንቺን ለመጠየቅ በመጣበት እዛው ባስቀረሹ ሰላሜን ነበር ያገኘሁት። መቼስ በቀን 20 ጊዜ እየደወልሽ ስትነፋረቅ የነበርሽው አንቺ ነሽ። መቼስ አያቴ ናፍቀኝ ሰላምላት እንጂ አንተ ናፍቀኝ እንዳልሆነ ጠንቀቃ ታውቃለህ። እሱን እንኳን ተይው። ታዲያውን የት ልትሄድ ነው? ጀለሶቼ ጋር ነዋ። ወንድሜ ምን አባሽ ፈለግሽ? አንዴ ልቀፍህ ይቻላል። አሁን ሂድ። ያምሻል እንዴ? አንቺ ግን ጥለሽን በዛው ሸመጠጥሽና ምን አባቴ ላድርግ? አያት ያለቅም ብላኝ እኮ ነው። ግን ያበደ ጊዜ ነው ያሳለፍኩት። ማን እዚህም ገና ታብዳታለህ። እኔን ማናደዱ ካዋጣ እናያታለን። ሂሳብ አምጪልን እስኪ። አረ ይሄንን ማን ነኝ የምቆልፈው? አሮፍ ዛሬማ እንግዳ እኮ ነሽ። አረ በእናትህ አይሆንም እንዴ! ወይኔ መበላት አገነተረችኝ። ለቀፍስ ትለኝ ሲጀምር መጠርጠር ነበረብኝ። ቆይ አንዴ ስልክ አውርቼ ልምጣ። አቤት አቶ ኬቢ ምን ልታዘዝ? ገና ከመምጣቴ በተንኮል ተቀበልሽኝ አይደል? ከኔ ጋር ሰፋጣ ይቅርብህ ምልህ ለዚህ ነው። የኔ አፈር ገንፎ መጥቼ አፈር ሳበላሽ ይገባሻል። ምንሽ በቃ ይሄ አንተ ቆልፎ ነገ እኔ እክስሃለሁ። ሲጀመር እኮ ነግሬሽ ነበር። ወይኔ ማርያ አዋረድሽ። ማርዬ በዛውች ለቅለቅ አድርጋት። አላለቀልቅም ደፋር። ምን ችግር አለው? ሰውዬ እጅና እግር አለ አይደል? ስለዚህ ራስህ ማጠብ ትችላለህ። ምን ችግር አለው ካንቺ ጋር ለቅለቅ ብታረጊው? እኔ ማርያም ማህበር አለብኝ ይረፍድብኛል። የምን ማህበር? በዚህ እድሜሽ ማህበር ምናምን ትያለሽ እንዴ? እሰይ ሄሎ ቃልዬ። አው ጨርሻለሁ። እኔ ወይን ስለገዛ አብረን ይዘን እንሄዳለን። ለካ እኔም ቺኳ ማህበር ጠርተኛለች። ወይኔ ተበላ። እሺ ወይዘሪት ደግሞ ምን ይቀመርልሽ? አባቢ አባቢ የት ነሽ? ተፈር መጣሁ። ቃልዬ ወጥቻለሁ ነው ውጪ። እሺ ማሪ የሆነ ነገር እንጨምርበታ። አረ ምንም አያስፈልግም። ካልሆነ ግን እንጨምራለን። በቃ እሺ ቶሎ ውጪ። አንተ የምንድን ነው? ቺኳ ማህበር ጠርታናለች። እና ጌታ መተው ነው እና ከቤት በልታቸው ነው። ናር ፈተራመድ እባክህ። ወይኔ የተረገመ ወይኔን በውሃ ቀየረው። ሄሎ ቃል ወይዬ እኔ አልሄድም። አንቺ ሂጂ። ምን ነው እባክሽ የገዛነውን ወይን በውሃ አልቀየረውም መሰለሽ? አይ ይሄ ልጅ የተረገመ። ቆይ አሳየዋለሁ። በቃ እሺ ቻው። በቃ ዛሬ የተስጨልል ነው የምትለው። ተዋት እባክህ። የታባቷ በሉ መጣሁ። እሺ እሺ ማዘራው ቶሎ ነይ። እሺ እሺ ፀሐይ ልሞቅበት ነው። ወንበሬ ላይ ማንም ሰው እንዳይቀመጥ። ተይ እንጂ ፀሐይ ልትሞቂበት ነው። ማንም አይቀመጥበትም። ቀልደኛ። አሁን ሸምሱ ላይ ያለብኝን ዕዳ ሁሉ ትከፍልልኛለህ። ኧረ እባክሽ ገደል ግቢ። 5 ሳንቲም አልከፍልም። አትከፍልም? አዎ አልከፍልም። እሺ ጠብቀኝ። ማርያ ወንድ ነሽ። አንድ ጠብታ ውሃ ይንከኝ። ጭራሽ አንቺ አሁንስ ትከፍላለህ ወይስ ልድገምህ? አንቺ ቆይ እሺ ከፍልልሻለሁ። ብልጦ እከፍልሻለሁ ስላልከኝ ማምን መሰለህ? ለራሳቸው ላቶ ሸምቱ ደውለህ እንደምከፍልኝ ትነግራቸዋለህ።
ሄሎ ሸምሱ፣ ኬቢ ነኝ። የማርያም ብድር እኔ ከፍለዋለሁ። አሁን ፍቺ እፈታለሁ። ለቀሳት ደሞዝ አልገባልኝም መሰላችሁ? በጣም አሪፍ። መዝናናት የሚፈልገውን 2000 ብር ዱብ ዱብ ያድርግ። ይቻላል። እኔ የለኝም፣ ለእናቴ የምልከው ብር ብቻ ነው ያለው። ምንድነው የሚያስቃችሁ? አትሰማትም እንዴ? ለእናቷ 2000 ብር ስትልቅ አንተ ለእናትህ ምን አድርገላት ታውቃለህ? ምንም። አንቺ ስለእናትሽ ምን አድርገሽላት ታውቂያለሽ? ምንም ባላደርግላትም ግን 2000 ብር ብዬ አልክላት። አያችሁ በእሷና በእናንተ መካከል ያለው ልዩነት። እንዴት እባክህ? እናንተ ተርፋችሁ ብሩን ለማጥፋት ታስባላችሁ፣ እሷ ግን ካለቻት ለእናቷ ታስባለች። 2000 ብር መላክ ከባድ ነገር ሆኖ ነው? 2000 ብር ኖሮሽ ያላሰብሽው 2 ሚሊዮን ብር ቢኖርሽም ያው ነሽ። ከብሩ በላይ ደግሞ ማሰቧ በቂ ነው። አሽቃባጭ ምን ይድባክሽ? ይቅርታ በእኔ ምክንያት አጣላሁት አይደል? ታያቸው በአንቺ ምክንያት ሳይሆን አስተሳሰባቸው ነው ያላግባባል። ማዘሯ በደንብ ላድቅቀው። በደንብ ይልቀቅ። ያው እንደምስ ተወጣጣመሽ ይበላልና ነው። እሺ አሁን በቃ እሺ። ተዋጀለስ አይቻታለሁ፣ ማድርገውን ደግሞ አሳያለሁ። በየነ ነጭ ሽንኩርት ጠቅጥቂ። እሺ አንዳንድ ሰው ፊቱን ጥሎታል፣ እንኳንስ ጥሎት ጉማሬ ይመስላል። አንቺ ነገር በደላል አታርፊ። ተያት ማዘሯ የፈለገችውን ትበል። እህቴ አይደለች? አልቀየማትም። ታልከማ ምቸገረኝ እኔ ደህና ነህ? ደህና ነኝ። እንዲያውም ላገዝሽ። ይኸውልሽ እህቴ እገዛሽ ያስፈልገኛል። መቼ ለነገር ተጎዘጎዝክልኝ? እሺ ምን የፈለከው? ከፍቅረኛዬ ጋር በትንሽ ነገር ተኮራርፈን አሁን ከሌላ ወንድ ጋር ናት እና ስለማታውቅሽ አዲስ እንደጠበስኳት ሴት ሆነሽ አክት ታደርጊልኛለሽ። እሺ እሺ አሪፍ። በቃ እንሂድ። በቃ አንቺ ያለ ገንዘብ ደም ስርሽ አይንቀሳቀስማ። በቃ 5 ዳገት ለቅብሻለሁ። እኔ እንሂድ። ምንድነው? 1000 1000 የኔ ያለ ምንድነው? እንዴት ታደርጊው? ካልፈለክ ይቀራል። እሺ አንቺም እኮ የሆነ ቀን እርዳታ የሚፈልጋሽ እጄ ላይ ትወርቂያለሽ። ያኔ ያሳይሻለሁ። እሺ አሁን ልበሽ። መሄድ እንችላለን። ቁጭ አዲሷ ፍቅረኛዬ በያሁን ከፍለህ አይደል? አኮራሃለሁ። ያቻት አታንላ በቃ እኔ ትቼ ልሂድ። ምን እያረክ ነው? አንቺ እንዳረግሽው። እኔ እኮ ካለቀይ ጋር ነኝ። ይቅርታ ወሲ፣ እኛ ቢሮ እንገናኝ። አየህ ምን እንዳረክ? ይቅርታ። ደስ ብሎኛል። ስላስተዋወቃችሁ ስቀልድ ነው። እህቴ ናት። በአካል እንጂ እኮ መተዋወቁት በስልክ ነው ፈቷል። ማርያም ሶሲ ተበላሽ እኮ